ምን ሰላም አለ አብይ ያለ እንግዲህ አስረስ ብዙ ነገሮች አሉ። ጊዜ ሰውተ ለተመልካቾቻችን ሐሳብን ለማካፈል በየጊዜው ትብብር ስለምታደርግ በእውነቱ በጣም ነው ማመሰግነው። ካለን ጊዜ አንፃር የተወሰኑ አጀንዳዎች ላይ አተኩራለሁ። በቅድሚያ ግን እንደው ሰሞኑን አንድም እነዚህ ሰዎች የሚያነሱት ነገር አለ። ወደዚህ ውሳኔ ለምን እንደገቡ የሚገልጿቸው አንዳንድ ምክንያቶች አሉ። ከዚህም ውስጥ አንዱ ህወሓትን እየተመለከተ ነው። የአማራ ህዝብ ጠላት ከሆነው ጋር እንዴት ነው አብረን የምንሰራው? ይሄንን ውሳኔ በመቃወም ነው የሚልም ነገር ያነሳሉ። እንደው ይሄ አይነቱ ነገር እንዴት ነው የሚታየው? ለዚህ ውሳኔ ያበቃቸው በዋናነት የሚጠቅሱት ይህንን ጉዳይ ነው። ገንጣይና አስገንጣይ የሚሉትንም ቃል በፊት ምንሰማቸውንም አሁን እያመጡ በዚህ ደረጃ ውሳኔ ወስነው መግባታቸውን ይገልጻሉና ይህን እንዴት ታዩታላችሁ? እዚህ ጋር የምናገረው ህወሓት የሚባልን ድርጅት ለመከላከል አይደለም። እሱ የኔ ጉዳይም አይደለም። አንድ ቁም ነገር ግን ማንሳት ፈልጋለሁ። 2-3 ነጥቦች ማንሳት ፈልጋለሁ። አንደኛ ነገር እነኚህ እጅ የሰጡ ያሉ ልጆች ያፍ መፍቻቸው ያደረጉት አይ መጣን ለምን ህወሓት ጋር መስራት ስለማንችል እንዴ አሁን ጦርነት እየተካሄደ ያለበት ፋኖ በእዝ ተደራጅቶ ጦርነት እያደረገ ያለው ኢትዮጵያ ውስጥ በ5 ክፍለ ሀገሮች ነው። በወለጋ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ። በእነኚህ ቦታዎች ሁሉ የሚወድቁት ዋጋ የሚከፍሉት ጠላትን የሚማረኩት ከጠላት ጋር አንገት ለአንገት የሚተናነቁት አማራዎች ናቸው። ማንም የትኛውም ኃይል እዚህ ጦርነት ላይ እዚህ የፋኖ ተጋድሎ ላይ ቤሳቢስቲን ኮንትሪቢዩሽን የለውም። ይሄን በእርግጠኝነት ነው የምናገረው። አንድም ሰባራ ነገር ለፋኖ ኃይል ለአማራ ህዝብ የሉና ትግል ድጋፍ ያደረገ በሐሳብም በማቴሪያልም በቅድም በምንም ለምን አገዛዙ ያንን ያነሳል ያልክ እንደሆነ የትግሉን አጀንዳና ኮዝ ከአማራ ህዝብ ልብ ማውጣት ስለሚፈልግ ብቻና ብቻ ነው። በየትኛው ሂሳብ ነው ሻዕቢያ ወይ ኤርትራ መንግስት ፋኖን ያደራጀው? በየትኛው ሂሳብ ነው ሱዳን ፋኖን ያደራጀው? በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው? ይሄ ጦርነት መቼ ነው የተጀመረው? አንዳንዶች የፋኖ ትግል ደጋፊ ነን የሚሉትም ጭምር ይሄንን ሐሳብ እየገዙ ትግላችንን ሲያረክሱ ሳይ በእጅጉ እኔ አዝንላቸዋለሁ፣ አፍርባቸዋለሁም ጭምር። ይሄ ጦርነት እኮ የተጀመረው እነኚህ ኃይሎች ግጭት ውስጥም ሳይገቡ ጭምር ነው። አብይ አህመድ ወይም የፌዴራል መንግስት የሚባለው በኦፊሻል ስሙ ከእነኚህ ኃይሎች ጋር ግጭት ውስጥ እኮ አልነበረም። እኛ ከአብይ አህመድ ጋር ጦርነት ሲጀምር ይህ አጀንዳ መቼ ነው የመጣው? ጦርነቱን ከጀመርን ከ2 ዓመታት በኋላ። ታዲያ ከ2 ዓመታት በኋላ ነው እንደ ሰንበዲ ብድግ ብሎ ከመሬት የሚያደራጀን? ላለፉት 2 ዓመታት ከምናምን የፈጸምነውን ጀብዱ የፈጸምነው ድል ማን ነው የፈጸመው? ደንበጫ ላይ የማረክነውን፣ ባህር ዳር ላይ የማረክነውን፣ ሜጫ ላይ የማረክነውን፣ እነማይ ላይ የማረክነውን፣ ደጋዳሞት ላይ የማረክነውን፣ ደብረ ማርቆስን የተቆጣጠርነውን፣ ሌሎች በምስራቅም የአማራ ክፍል በሰሜኑም ክፍል ሸዋ ውስጥ ያንን ሁሉ ኢሊት ፎርስ የኮማንዶ ኃይል የሪፐብሊካን ጋርድ ሌላውን አብይ አህመድ አለኝ የሚለውን ኃይል ሬዚስት ያደረገው የሸዋ ፋኖ ሁለቱም እዞች ያሳምነው ዝም የሸዋ ጠቅላይ ግዛት ዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? ምን አይነት የበታችነት ስሜት ነው? ምን አይነትስ የዝቅተኝነት በሽታ ነው? የትግሉ አመራረን የምንል ሰዎች ከነ አቅማችን ከነ ውስንነታችን አለን መሬት ላይ ዋጋ እየከፈልንበት ያለ ትግል ነው። በርካታ ጊዜ ድሮን ሰርቫይቭ አድርገን የመራነው ትግል ነው። ብዙ ዋዶቻችን ያጣንበት ትግል ነው። በአመራርም በተዋጊም ደረጃ ያሉትን ከዛም አልፎ በርካታ ትምህርት ቤቶች፣ ተቋማት፣ ቴክኒክና ሙያ ተቋማት በድሮን የተደበደቡበት የአማራ ህዝብ ከፍተኛ ማህበራዊ ኢኮኖሚ መስቀልቅል ውስጥ የገባበት አውዳሚ ጦርነትን ነው እየተከላከልን ያለ ነው። ይሄ ጦርነት የህዝብ ነው፣ የትውልድ ነው። ስለዚህ የትውልዱን የአማራን ጦርነት አሳልፈን ለሰዎች የምንሰጠው በየትኛው ሂሳብና መመዘኛ ነው? እነኚህ እጅ የሰጡ እና የክዱ ፈሪዎች ይህንን ቋንቋ ቢናገሩት አይገርመኝም። የጠላት ቋንቋ ነው። ትግሉን እንደግፋለን የሚል በየትኛውም የድርጅት ድጋፍ ውስጥ ያለ አካል ግን ይህንን ትግል ህይወቱን ደሙን እየሰጠ የግል ህልማችንን ጭምር እየሰዋን በምንመራው ትግል ውስጥ ይህንን ትግል ለሶስተኛው ግን አሳልፎ መስጠት ነውረኝነት፣ ክደት፣ አስጠልነት ነው። በነገራችን ላይ የአማራ ህዝብ የህልውና አደጋ የገባባቸው ከምላቸው ምክንያቶች መካከል አንደኛው እንዲህ አይነት አስጠልና ደካማ ኤሊት በመፈጠሩ ምክንያት ነው። ምናልባትም ማህበራዊ ብስባሴ ወይ ሶሻል ዲኬ ብለህ ልትጠራው በምትችለው ደረጃ የራሱን አቅም የማያውቅ የራሱን ትግል የራሱን መስዋዕት በመፈጠሩ ምክንያት ይመስለኛል አንዱ ህልውናችን አደጋ ላይ የወደቀበት ምክንያት። ወደ ነጥቡ ልመለስልና መሳይ። ስለዚህ ከመሰረቱ የለም ከመሰረቱ። ሁለተኛ ስለ ትብብር ይነሳል ብዙ ጊዜ እንደ ምክንያት እንደ ፕሪቴክስት የሚወሰደው ነገር። ከየትኛውም ኃይሎች ጋር እንሰራለን ብላችኋል። አሁን እንሰራለን። ታዲያ ሂሳብ ለማወራረድ እያል የትናንትና ታሪክ ላይ ተቸክለን ዛሬ እጃችን ላይ ያለው ህዝብ ይጥፋ? ዛሬ ከናካቴያችን እንጥፋ? ሲጀመር ከየትኛውም አካል ጋር የሁለትዮሽ ስምምነት፣ የሁለትዮሽ ውይይት፣ የሁለትዮሽ ግንባር የተፈጠረበት ሁኔታ የለም። ስለ ትብብር ስናነሳ የምናነሳው ስለ አፍሪካ ቀንድ የምናነሳው የሱዳን፣ የኤርትራ፣ የትግራይ፣ የቤንሻንጉል ጉሙዝ፣ የአማራ፣ የሶማሌ፣ የአፋር፣ የኦሮሞ ህዝብ ጭምር ከባብረው አገዛዙን ማጥፋት አለባቸው ነው። እሱ ነው ፍሬምወርኩ። ሊሰራበት የሚገባም እሱ ነው።
በአንድ በኩል ፈረንጆቹ ፋኖ ትግል የጀመረው የፕሪቶሪያውን ስምምነት ለመጣስ ነው። በሌላ በኩል የትግራይ ኃይሎች ፕሪቶሪያ ስምምነት ይፈጸም። ተመልከተው ኮንትራዲክሽን። በሌላ በኩል ደግሞ የኛው ሰዎች በቲፒኤልኤፍ ድጋፍ ነው የሚታገሉት። ይሄ በራሱ እርስ በርሱ የሚጣረስ አደገኛ ሎጂክ፣ አደገኛ ትረካ ነው። ስለዚህ ስለ ትብብር ስናነሳ በአብይ አህመድ ምክንያት የመጥፋት አደጋ የደረሰባቸው የአፍሪካ ቀንድ ኃይሎች በጋራ ስለሚተባበሩበት ማዕቀፍ እንጂ በተናጥል ስለ አንደኛው አውርተንም አናቅም፣ ተናግረንም አናቅም። በተናጥል ስለ ቲፒኤልኤፍም ማንም የፋኖ አመራር በዚህ ልክ ውይይት አለ፣ አቋም ተይዘዋል፣ ፍሬን ግንባር እንፈጥራለን አልተባለም። መታወቅ ያለበት ነገር ግን አማራ ህዝብ የመጥፋት አደጋ በታች ነው የእያንዳንዳችን ስሜት እና ፍላጎት። ስለዚህ ለሆነ የቡድን ፍላጎት ተብሎ ለሆነ ስሜት ፍላጎት ተብሎ የአፍሪካ ቀንድ ህዝብ በአብይ አህመድ ላይ ተባብሮ ነፍጡን ሊያነሳ የሚችልበትን እድል ማበላሸት አይገባም ላለው። ሌላው ቲፒኤልኤፍን የምንጠላው ስጀምር ያልኩትን ነገር ያዝልኝ። እኔ ቲፒኤልኤፍን ልከላከል አይደለም፣ ግን ቲፒኤልኤፍን የምንጠላው በምንድን ነው? እዚህ ሀገር ላይ ጸረ አማራ ትርክትን ኢንስቲቱሽናላይዝ አደረገው፣ ተቋማዊ ያደረገው ነው ዋነኛ ግጭታችንና ጠባችን። በምንድን ነው ተቋማዊ የተደረገው? በህገ መንግስቱ፣ በክልል ህገ መንግስታት፣ በተቋማት። ይሄ ነው ጥላቻችን። ከግለሰብ ስም ጋር አይደለም፣ ፎርዛት ማተር ከድርጅቱ ስም ጋር አይደለም ጉዳያችን። የአማራን ህዝብ ለአደጋ የዳረገው ሲስተም ነው። ከዚህ ሲስተም ውስጥ ከህገ መንግስቱ ድንጋጌዎች መካከል፣ ከክልል ህገ መንግስታት መካከል፣ ከሀገሪቱ ኢኮኖሚ ፖሊሲ፣ ማህበራዊ ፖሊሲ መካከል፣ ከሌሎችም ህግጋት መካከል አንዲት እንኳን አንቀጽ ቀይሯል ብልጽግና? አልቀየርም። ቲፒኤልኤፍ ኢንስቲቱሽናላይዝ ያደረገውን ጸረ አማራ ትርክት አብይ አህመድ ምንድን ነው ያደረገው? ሰይፍን ያደረገው። ሰይፍ አድርጎ ምን እያደረገበት ነው? የአማራን አንገት እየቆረጠበት ነው። ስለዚህ አንገት ቆራጩን ተጠግተህ እንዴት ነው ሌላውን በሌላ አስተላለፍ ልትከሰው የምትችል? ከየት የመጣ ሞራል ነው ይሄ? ከየት የመጣ ዝቅጠት ነው? ዛሬ የብልጽግና መዋቅር የሚመሩት እነማን ናቸው? ኢንክሉዲንግ አብይ አህመድ። ማን ያሳደገው ነው? ለመሆኑ ቲፒኤልኤፍ አዲስ አበባ የለም ወይ? የቲፒኤልኤፍ ሲስተም የለም ወይ? ያ የብሔር ድርጅቶች፣ እነኛ ተገንጣይ የብሔር ድርጅቶች፣ እነኛ በጸረ አማራ ትርክት ፖለቲካ አሁን የጀመሩ ጥርሳቸውን የነቀሉ ድርጅቶች የፈበረኳቸው የሰሯቸው ትርክቶች፣ ህግጋት የሉም ወይ? ቤተ መንግስት አሉ፣ 4 ኪሎ አሉ። እንደውም የቀድሞ ኢህአዴግ የምንለው መዋቅር ትንሽም ቢሆን በጋራ የሚያስብ ስለነበረ ትንሽ መልክ ነበረው። ከነጥፋቱም ትንሽ የልማት ስራ ይሰራ ነበር። ይሄኛውስ ሙሉ መዋቅሩ በአንድ የቃዠ ግለሰብ እጅ ውስጥ የገባበት ነው። ስለዚህ በምን ሂሳብ ነው የአማራን ህዝብ አክቲቭ ጄኖሳይድ እየፈጸመበት ያለው? እያጠፉ ያለው መንገድ ዘግቶ ኢንፍራስትራክቸር አቁሞ የእናቶችን መቀነት የሚቆርጥ ሰራዊት አሰማርቶ የሚደፍር ሰራዊት አሰማርቶ። እኔ ስለምለው አይደለም፣ ቢቢሲ በጣም ትንሽ ጤና ጣቢያዎችን ላይ ብቻ ሪሰርች ሰርቶ ያወጣው በሺህ የሚቆጠሩ ሴቶችን፣ ህፃናትን፣ ወጣቶችን፣ ታዳጊዎችን የሚደፍር የሚያጎሳቁል የሃይማኖት አባቶችን ሚስቶቻቸውን፣ የካህናትን በልጆቻቸው ፊት የሚደፍር ሰራዊት ያሰማራውን አገዛዝ ተጠግተህ በየትኛው ሂሳብ ነው ሌላውን አካል ስለ ቲፒኤልኤፍ ስለምን እያልክ ልትወነጅል የምትችል? ይሄንን አስተሳሰብ ይሄንን ትርክት ብዙ ሰው ሲያወራው ስለምሰማ እኔ በጣም ስለሚደንቀኝ ነው ስሜታዊ ሆንኩ። ስለዚህ በሲስተም ደረጃ ራሱ እያለ በመዋቅር በግለሰብ ደረጃ ራሱ የቲፒኤልኤፍ ዝቃጮች ሲስተም ጠብ አይደለም እኮ። በቲፒኤልኤፍ እና በአብይ አህመድ መካከል ያለው ጠብ እኮ የህግ የፖለቲካ ሀሳቢ የፖለቲካ ፍልስፍና አይደለም፣ የስልጣን እኮ ነው። ስለዚህ ስልጣኑን የያዘው አካል ያን ነገር የበለጠ እጅግ በጣም አግዝፎ አወሳስቦ እየተጠቀመ ባለበት ሁኔታ ለዚህ አካል እጅ የሚሰጥ የአማራን ህዝብ በየቀኑ የሚጨፈጭፍ እንቁጠር ሂሳብ እኮ መስራት እኮ ይቻላል። የአንድም ሰው የብዙዎችም ህይወት ያው ነው። ጉዳት ነው። መዋቅራዊ መሆኑም እንደተጠበቀው ነው። ምን ያክል አማራ ተጎሳቁሏል ባለፉት 7 ዓመታት? በምን ያክል ደረጃ አማራው ለአደጋ ተጋልጧል? በአብይ አህመድ ዘመን አይደለም እንዴ ከመሃል አዲስ አበባ አማራ የተፈናቀለው? ከመሃል አዲስ አበባ ከወለጋ ከጉራ ፈርዳ አይደለም እኮ ከመሃል አዲስ አበባ። በአብይ አህመድ ዘመን አይደለም እንዴ አማራው ከአንድ ከተማ አንድ ከተማ መሄድ እንዳይችል የተከለከለው? አዲስ አበባ ብቻ አይደለም። ዛሬ ከሞጣ ባህር ዳር መሄድ አትችልም እኮ መሳይ። ለምን? አገዛዙ መንገድ ዘግቶ ትልቁን ሃይዌይ ዘግቶ። ዛሬ ከመርጦ ለማርያም ወደ ደሴ መጓዝ አትችልም። ለምን? አገዛዙ መንገድ ስለዘጋ። ለስንት ጊዜ? ላለፉት 7 ወራት 8 ወራት እንደተዘጋ አመት ሊሞላው ነው። ይሄን ዘግቶ የሚጨፈጭፍን አካል ጉያ ውስጥ እየገባ ሌላውን የአማራን አጀንዳ ሸጠ ብለህ መናገር በእጅጉ አሳፋሪ ነገር ነው። ሌሎችንም በርካታ ምክንያቶችን ማቅረብ ይቻላል። መሳይ በጣም ነው የማመሰግነው። በጣም ዘም አድርገህ በደንብ ነው ያብራራኸው። ምናልባት አንዳንዶች ከህወሓት ጋር ወይም ደግሞ ህወሓት እስካሁን ፋኖን አደራጅቶ አሰማርቶ የሚለውን ይሄ የብልጽግና መንደርን ወሬ የተቀበሉ አይደለም ደጋፊዎችም ቢሆኑ ትግሉን የሚደግፉት። ነገር ግን ከህወሓት ኢትዮጵያ ላይ ከፈጠረው ህወሓት እነዚህን ሰዎች ለስልጣን ያበቃበት የብሔር ፖለቲካን ኢትዮጵያ ላይ ተክሎ አሁንም የኢትዮጵያን
ማፈራረስ እና አብይ በእጃቸው በአደባባይ የሚፈጽሙት እንዲሆን ያደረገው ህወሓት ነው። እንዴት ከህወሓት ጋርስ ወደፊትም ነው ሊሰራ ይችላል በሚል ምናልባት በስትራቴጂም ሆነ በተለያየ መልኩ ከህወሓት ጋር እየተነጋገራችሁ ከሆነ ያንን በማውገዝ አንዳንዶች የሚሰጡት አስተያየት ይኖራል። ነገር ግን ብዙ ጊዜ እኔ የራሴንም ሐሳብ በዚህ አጋጣሚ በተደጋጋሚም ገልጫለሁ። ፋኖ ከሰማይ በታች የአማራን ህልውና ለማስከበር ኢትዮጵያን ነጻ ለማውጣት ስለ ኢትዮጵያ ዕድል ዕጣ ፈንታ ስለ ኢትዮጵያን የነገ አጠቃላይ ሁኔታ ለመወሰን ሳይሆን ከዚህ ስርዓት ለማላቀቅ የትኛውንም አይነት ድጋፍ ቢያገኝ ኃጢአት የለውም፣ ምን አዲስ ነገር አለው የሚል አቋም በተደጋጋሚ ሳራምድ ነበርና እንደነዚህ አይነት ሐሳቦችን ፋኖ እንደውም በደንብ እንዲያስብበትና እንዲሰራበት ያስፈልጋል የሚል ተደጋጋሚ የሆኑ መልእክቶችንም ሳስተላልፍ ነበር። ለማንኛውም ከዚህ አንጻርስ እንዴት ይታያል አርበኛ አስረስ? መሳይ ምን መሰለ እንደ እኔ የአይነት ጤናማ ትችቶች ናቸው። በፖለቲካ አስተላለፍ ውስጥ ከሌጋ መስራት ይቻላል አይቻልም፣ ለምን ብዙ መመዘኛዎችን እያነሳ ልትነጋገር ትችላለህ። እንደዚህ አይነት ኮሜንት የሚሰጡትን ምሁራንን እኔ እነሱን ለማለት አይደለም። በነገራችን ላይ እንደ ኤክስኪውዝ ግን ለምን ይቆጠራሉ? መክዳት እንደ ኤክስኪውዝ ለምሳሌ ላንሳልህ። እንደው ከነስተቱም ቢሆን ብዙ ጊዜ በአፋብኃ በኩል ትብብር እንደሚያስፈልግ ኢትዮጵያ ኃይሎች መተባበር እንዳለባቸው እናነሳለን። አሁን እጅ የሰጡት ሰዎች ከአፋሕድ መዋቅር የወጡ ናቸው። ይቅርታ እንግዲህ ለመኮነን አይደለም ድርጅቱን እንዲያዝልኝ ይፈልጋለሁ። ግን እስኪ አፋሕድ ውስጥ በዚህ ቋንቋ እንኳን እንደው ትብብር እንኳን ተብሎ የተነገረበት ጊዜ አለ እንዴ? የለም እኮ። የአገዛዙን አጀንዳ ለመግዛትና ለማራገብ ነው። በነገራችን ላይ በጣሊያን ዘመንም ባንዳ ሆኖ የሚያገለግል እኮ አርበኞችን ወይ ጸረ ስልጣኔ ናቸው ወይ የሆነ ነገር ብሎ እኮ ያስቀምጥ ነበር። በየትኛውም ዘመን ባንዳነት ኤክስኪውዝ የሆነ መውጫ መንገድ ይፈልግለታል። በዚህ ረገድ ደግሞ ኢትዮጵያ ሕዝብና ኤሊት በጣም ጥሩ ሪከርድ የለውም ብዬ ነው የማምነው እኔ። ባንዳን በመቅጣት በኩል የሆነ ኮምፕሮማይዝ የማድረግ ነገር አይ እንዲሆንባቸው ነው እንዲህ ሊሆን ነው ብሎ የማስታረቅ መውጫ ፍለጋ ለከዳ ሰው፣ ሜዳ ላይ ጥሎ ለሄደ ሰው፣ በህዝብ ላይ በደም ላይ በመስዋዕትነት ላይ ለተጫወተብ ሰው፣ ለቀለደብ ሰው ኤክስኪውዝ ሊበጅለት አይገባም ሚለውን ለማስገንዘብ ስለፈለኩ ነው እንጂ ጤናማ በሆነ ሁኔታ ከዚህ ኃይል ጋር መስራት ይቻላል። ከዚህ ኃይል ጋር በምን ይሰራል? ፎርዛን ማተርኛ ሞኞች አይደለንም እኮ። ህይወት የምንሰጥለት ትግል እኮ ነው። ያለ በቂ ምክንያት እዚህ ትግል ውስጥ እኮ አልገባንም። ህይወት የምንሰጥለት እኮ ከዓላማ ካንተ ማንነት ካንተ መኖር በላይ ምትኖርለት ዓላማ ስላለ ነው። የዓላማ የአማራ ህዝብ አጀንዳ ነው። የአማራን ህዝብ አጀንዳ በምን ኮምፕሮማይዝ ልናደርግ አንችልም። አንዳንዶቹ በየዋህነት ስለ ራያው ስለ ወልቃይት ሲያወሩ ሰማለሁ። ማንነኛ እኔ ማንነኝ? ወልቃይትን ፈርሜ ለሆነ ኃይል ልሰጥ የምችል እኔ ማንነኝ? በራያ ዕጣ ፈንታ ላይ ልወስን የምችል ስልጣንም እኮ የለንም። ፎርዛት ማተር እኮ ግዙፍ አጀንዳ፣ የህዝብ አጀንዳ፣ የህዝብ ጉዳይ እኮ ነው። በዛ ልክ ራሳችንን ማናቅ፣ በዛ ልክ ታሪካችንን ማንረዳ፣ የህዝባችንን ስስ ስሜት ማናቅ፣ ማንነታችንን ማናቅ፣ ትናንት ያለፍንበትን መንገድ ማንረዳ ሰዎች አይደለንም። የለም እኔ አንዳንዱ ነገር ዝም ብሎ ኢማጂን ተደርጎ የሚወራ ዝም ብሎ ተገምቶ የሚነገር ነገር ስለሆነ በዋናነት እኔ ፎከስ ማድረግ የፈለኩት ለባንዳነት የሚደረግ የመውጫ ፍለጋ መቆም አለበት፣ መወገዝ አለበት። አማራ እጅ የሚሰጥበት ዘመን ላይ አይደለም። ይሄንን ጦርነት ከተሸነፈ አማራ ዘላለማዊ ስብራት ውስጥ ዘላለማዊ ጥፋት ውስጥ የሚገባበት ሁኔታ ነው የሚፈጠረው። ስለዚህ አማራ የጠላቶቹን እጅ የሚጨብጥበት ዘመን እንጂ እጅ የሚሰጥበት ዘመን አይደለም። እጅ ለሚሰጥ የትኛውን ቡድንና ግለሰብ የሚደረግ ማሽሞንሞን የሚደረግ ኤክስኪውዝ እጅጉን አደገኛ እንደሆነ ለማስገንዘብ ነው እንደው ቅድም ሰፋ አድርጌ ሄድኩበት።